እሺ አመሰግናለሁ። ስሜ ገረመው ተስፋ ይባላለሁ። ፋሲል ተረፈ እና ጓደኞቹ የእንጨት ስራ ማምረቻ ድርጅት ነው። ወደኛ ስለመጣችሁ እናመሰግናለን። እሺ እኛም እናመሰግናለን። ያው አንዳንድ ጥያቄዎች ሌሎችም ወጣቶች ያስተምራል እና በዚህም ስራ ላይ ያሉትን ሌሎችም የሚያበረታታ ስለሆነ አንዳንድ ጥያቄዎች ልጠይቅህ። በዚህ ስራ ምን ያህል ውጤታማ ነህ? ውጤት ካለስ የውጤቱ ሚስጥር ምንድን ነው? እሺ አሁን እነዚህ ስራዎች እንደኛ እንደ ግልም እንደ ድርጅት እንደ ሀገርም ብዙ ጠቀሜታ ያላቸው ናቸው። ለሀገር ብዙ ከውጪ ለሚገቡትን ተኪ የሆኑ ምርቶችን እያመረትን ነው የምንገኘው። እንደኛ ደግሞ ካለንበት የኑሮ ደረጃ ከፍ ብለን አንድ ስቴፕ ራሳችንን ችለን ለሀገርም ግብር እየከፈልን በተለያዩ የስራ መስኮች መንግስት በሚያመቻቻቸው ላይ እየተሳተፍን እየሰራን እንገኛለን እና ዘርፈ ብዙ ጥቅሞችን አግኝተናል። ካለንበት በብዙ ስቴፕ ከፍ ብለን እንገኛለን። መንግስት መስሪያ ቦታ አመቻችቶላችኋል። ይህን ቦታ በመመቻቸቱ እናንተ ምን ያህል ተጠቃሚ ሆናችኋል? ጠቀሜታው ምን ያህል ነው? ያው አሁን እንግዲህ እንዳለው ወቅታዊ ሁኔታም ቦታ በዚህ ጊዜ ተከራይቶ ምናምን መስራት በጣም ብዙ እንትኖች ናቸው፣ ወጪዎች ነው የሚያስወጣውና በጣም አስቸጋሪ ነው። እሱ ትልቅ ችግር ነው። ያንን ችግር እንዲቀርፍ ነው ይሄ ሼዶች እንግዲህ በመንግስት እየተሰሩ የሚሰጡንና ይሄ በመሰጠቱ ብዙ ጥቅም ያገኘ ነው። በገንዘብም ጌን ከማድረግ አንጻር የተሻለ ጥቅም አለው። እኛም በደንብ ሰፋ ባለ ሁኔታ ባልተጣበበ ኢንቫይሮንመንት ለመስራት እንችላለን። ስራችንንም ኳሊቲ ባለው መንገድ መስራት እንድንችል አድርጎናል። እሺ ይህን ስራ ስትሰራ ያው ብዙ የሚገጥሙ ነገሮች ስላሉ ከዚህ በፊት ምን አይነት ፈተናዎች ገጠሙ? እነዚህ ፈተናዎችስ እንዴት አለፍካቸው? አዎ እንግዲህ እንደ ጠቅላላ እንደ ሀገሩ ሁኔታ በብዛት የሚገጥሙ ችግሮች ምንድን ናቸው? ገበያው ላይ ያሉ ችግሮች ናቸው። እነዚህ ገበያ ላይ ያሉ ችግሮች የዋጋ ከፍ ዝቅ ማለት ችግሮች ናቸው። ገበያ ላይ በተፈለገው ሁኔታ ባሰብክበት ልክ ሄደህ ማታገኛቸው ነገሮች ይኖራሉ። እነዛን ነገሮች ትልቅ መጋፈጥ ማንችላቸው አይነት ችግሮች ናቸው። ስቲል አሁን ባለው ሁኔታ ራሱ ማለት ነው። እሱ ነገር ቢቀረፍ ጥሩ ነው። ከዛ በተለየ ግን እኛ የምንሰራበት አካባቢ ላይ ማስፋፊያ እንፈልጋለን እና ያንንም ማግኘት የምንችልበትን ኦፖርቹኒቲ እየጠየቅን ነው። እሱም እንደሚሆን እናውቃለን። ያው እንጠብቃለን። ያው ያለውን ነገር ተጋፍጠን እንግዲህ ብዙ ቻሌንጆች ይኖራሉ። እንኳን ስትኖርም ብዙ ችግሮች ይኖራሉ ኖርማሊ እና እነሱን እያሳለፍን ያው እዚህ ደርሰናል። እንቀጥላለን። በዚህ በቀን ስንት ሰዓት ትሰራላችሁ? በዛው ደግሞ አንድ እቃ ለመጨረስ ስንት ሰዓት ይፈጅባችኋል? አንድ እቃ ለመጨረስ ቢያንስ እስከ 3 ቀን ምናምን ድረስ ይፈጃል። እንደ ስራው አይነትና ሁኔታ ይወሰናል። ሙሉ የስራ ሰዓታችን ያው ከጠዋት 2:30 እስከ 12:30 ድረስ ነው። በዚህ ታይም ላይን ውስጥ ነው ስራችንን ሰርተን የምንጨርሰው። እስካሁን ባለው ሁኔታ እንደዚህ ነው። እሺ በመጨረሻ ደግሞ አሁን ሌሎች ስራ አጥ ወጣቶች አሉ። በእንደዚህ አይነት ስራ ላይ ተሰማርተው ውጤታማ መሆን እንደሚችሉ የምታስተላልፈው መልእክት ካለ? ያው ወጣት እንግዲህ በአሁን ጊዜ ያሉትን ኦፖርቹኒቲዎች መጠቀም ነው። በመንግስትም ይሁን በግል የሚገጥማቸውን ነገሮች ያንን ሳያሳልፉ ከተጠቀሙ ምንም ወደኋላ የሚያደርግ ነገር የለም። አጋጣሚዎችን እና ሁኔታዎችን አመቻችቶ መጠቀም ነው፣ አለመቦዘን ነው። እናመሰግናለን።